እኔ ስሰማ በፊት የኢትዮጵያ ዓለም ዋንጫ ላይ ተሳትፋለች በመኮንን ጊዜ ነው ማን ያምናል እንጂ ያልተሳተፈበት በብራዚል ራሱ እዚህ መጥቶ 12 ነው 11 አግብተን ማን ያምናል አሁን ይገርማል እኛ ዛሬ የሰው ኳስ እናያለን የኛ የሚታይ ነበር አሁን እዚህ የፌሌ ነው ዙሪያውን ተለጥፎ ምታው አዎ ሪዮ ዲ ጄኔሮ ብትሄድ የኔ ነው እንዳለ ወለቴ ደም ማን ነጋሪንቻ ቴስታው ፋልካኦ አዎ ጋሪንቻም በተለይ እዚህ አሸንፈ ነው ማታ አዎ በጣም ይገባዋል የሚባል ቤት አለ እና ይገባዋል እሺ ጠጅ ቤት ነው ይወዳል ፋልካኦ አይደለም ጋሪንቻ በመጠጥ ነው የሞተው ሲባል ሰምቻለሁ ታዲያ ይጠጣዋል ቢሉ ይጠጣ መሰለኝ እዚህ አንድ በርሜል ኧረ ተው ዝም አራት ማንድ ደንበጃ ማለት አንድ በርሜል ነው ቆይ ታዲያ ሊጫወት ማታ ጃልሜዳ እዛ አሸነፍነውና እንደው ይገርማል ብቻ እንደው ቀኑ እንዴት ይሄዳል አንተ ያው ስንት አገባን 11 አገባን 11ኛዋን ፈንቴ ነፍሱን ይማረውነት ቦታ ነው ያለው 11ኛዋን ላገባ ሄጃለሁ እየገፋ መጣው ቀረው ስላቸው ሁለት በዚህ እኔ በመሃል እሺ ወደዚህ ሲመጡ እኔ ምን አደርጋለሁ እዚህ ኳሱን ወደዚህ በኋላ ጨርሼ ኖራው ላይ አስቀመጥኩት ደርሻለሁ ዝም ብዬም በገፋው ይገባል ኖራው ላይ ፈንቴና እስቲ ምክንያቱም 8ኛ ጎል ሳገባ መኮንን እኔ ላግባው ልኝ ኳሱ እንደዚህ ይጀል ምንድነው የምትለው አንተ ይሄ የአገር ጉዳይ እኮ ነው አልኩ ከጎሉ ጋር ተገናኝታ ከዚህ ጋር ታሪስ ማታ ታበስ ገበርኩ አልገባልህ እሺ አሁን ፎርቢሽ ነው የምትሉት ፎርቢሽ ነው አበስ ገበርኩ ነው ያኔ ምንድነው ላበስኩ ገበርኩ አሁን 11ኛው እንዳገባልሽ ትዝ አለኝ ለምን እቺ ነው ያገባቱም አልቋል አልኩና እንዴት በር ብየሳይ አይችን ተናገረኝ ብሎ አክሩፎ ነጠላ ይቋጭልሃል በኋላ ሜዳ ውስጥ አፋጭ የጠራው መጣንና ቀስ ብሎ ቢገፋውስ ፑንታሪ አልመታው ሞራው ላይ ተዘለት ከኖራ ላይ ተመታለ ፑንታሪ ገባ በኋላ ኳሱ ግን አልተገኘም መረቡን በጠሰው እንዴት አይበጥስ ከዛ ጋር መጥቶ ስለምን አይበጥስ ተርቀት አልመታው አሁን ሁለተኛ ክፍለ ጦሮች እዛ ጊዜ ፈልጉ ተባለ እዛ ጊዜ በካርድ አይደለም የምትመዘግበው ያሸነፍክበት ኳስ ላይ ነው ተመዝግቦ ወደ ሊግ ኦፍ ኔሽን የኳስ በኳሱ ነው የሚላከው የኳስ ሊግ ኦፍ ኔሽን የለም ለሱ ፊፋ ነው የምትሉታው ፊፋ ሊግ ኦፍ ኔሽን ነበር ያ የዛ ጊዜ ኳስ ሊግ ኦፍ ኔሽን ነው እዛ ላይ 11 ለባዶ ተብሎ ለነሱ ይላካል እነሱ ያጠድቃሉ እዛ ላይ ነው ኳሱ ጠፋ በምን ይጽደቅ አሁን ያልገጠመው አንመስልም በጣም ለዛ ነው ማለት ነው ለዚህ ነው ዝም ብለው ማን ያምነኛል